Hello, Ruthie. እንዴት ነሽ? እኔ ቆንጆ ደህና ነሽ? እኔ አለሁልሽ። ስራው እኮ እረፍት ትቼ ለአንድ ሳምንት ያህል እረፍት ላይ ነኝ እና አደዋወሌም እኮ እንደዛ ሆኖ ነው። ብታይ ቃልዬም ስራ ሊወጣ እየተቸኳኮለ ነው። እኔ ቤት ውስጥ ብቻዬን አሰብኩኝና እሱ ሲያሳስበኝ አንቺ ጋር ደወልኩልሻለሁ። ዛሬ ለምን አትመጪም ታዲያ? በዛው አብረን ነው ነበር እኮ። ደስ ይለኛል። እውነት ትመጫለሽ? እሺ ደስ ይለኛል። እሺ ጓደኛዬ፣ እሺ እህትዬ፣ እጠብቅሻለሁ። ቤት ውስጥ እንግዲህ ብቻዬን ነኝ። ቶሎ ነኝ። እሺ ቻው። ጓደኛሽ ልትመጣ ነው? አዎ እመጣለሁ አለች። ደስ አይልም? ደስ ይላል። አንተ ቤት ስለሌለ ብቻዬን ከምውል ከማታ ተዋወቃለሁ። አዎ ስትመጡ አገናኛቸዋለሁ። እሺ በቃ ቻው። እሺ ምሳም ብላሽ እንዳይረቡ። እሺ አምሮብሻል። ደግሞ ካየሁሽም ትንሽ ቆይቼ ነበረ። እንደውም ጥሩ አጋጣሚ ሆነ። አምሮብኛል አይደል? በጣም እድሜ ለቃልዬ። እንዲህ የሚያሳምረኝ እኮ እሱ ነው። ያው ድሮ የምንዋደደው ፍቅራችን እኮ የሚቀንስ መስሎኝ ነበር፣ ግን እንዲሆኝ ራሱ እሱ ምንም ሊቀንስ አልቻለም። ጥሩ ነው የሆነው ይቻላል። አይ ደስ ይላል በጣም። እንደዚህ አይነት ሰው ማግኘትሽ ራሱ በጣም ነው ደስ የሚለው። ደስ ብሎኛል። አንቺ አመሰግናለሁ። ስራ ሄዶ ነው ታዲያ? አዎ ቅድም እኮ ለአንቺ ስደውልልሽ እሱ እየወጣ ነበር። የሚመጣ ሰዓት ደርሷል መሰለኝ። ስንት ሰዓት ሆነ? እስኪ 11 ሰዓት ሊሆን ነው። ሊመጣ 1 ሰዓት ነው የሚቀረው። አይ ደስ ይላል። እኔም ስላየሁሽ ደስ ብሎኛል በጣም። አመሰግናለሁ። አንቺም ስለመጣሽ በጣም ደስ ብሎኛል። እንደደወልኩልሽ እኔ ለሰላምታ ነበር የደወልኩልሽ። ትመጫለሽ ብዬ አላሰብኩም፣ ግን ቶሎ መምጣትሽ ደስ ብሎኛል። እኔ አዘጋጅቼ ብጠብቅሽ ደስ ይላል ነበር። ያው ማድረጋችን ችግር የለውም። ደግሞ እንደነገርሽኝ ከሆነ እረፍት ወጥተሽ ነው ከስራ 1 ሳምንት አይደለም? ይሄን ጊዜሽን እኔ እንደውም በደንብ እንከባከብሻለሁ። እውነትሽ ነው ጓደኛዬ? አዎ እውነት በደንብ አመሰግናለሁ። እውነት በጣም ነው የማመሰግንሽ። ኧረ ምንም አይደለም እንዴ። ቃልሽ ራሱ አስቸግሬው ነበረ። እውነት ጠዋት ተነስቶ እየሰራ ምናምን በጣም ተቸጋግሮ ነበረ፣ ግን ችግር የለውም። አሁን እሱንም ቢሆን አግዘዋለሁ። እውነት አመሰግናለሁ። ምን እንደምልሽ አላውቅም፣ ግን ውለታ ምላሽ ያድርገኝ እንግዲህ። ኧረ ይገባል እንዴ። እንዳሩቅ ሰው አደረግሽኝ እኮ። ምንም ቢሆን እኮ ጓደኛሽ። እሱማ አዎ አደረኩሽ አይደል? ይቅርታ። አዎ እኮ እሱ እንዲሁ ነው። አሁን ቢመጣበት ሰዓት ደርሷል። አስተዋውቃቸዋለሁ በዛው። ደስ ይለኛል በጣም። እንዴት ዋላችሁ? እንዴ ቃል እየመጣ ደህና ነኝ። ተዋውቃት፣ ጓደኛዬ ናት። ተዋውቃት። ደህና ነሽ? እንዴት ነህ? ቃል እባላለሁ። ሩት እባላለሁ። ደህና ነሽ? ቁጭ በይ ጓደኛዬ። እንዴት ናችሁ ታዲያ? አለን እግዚአብሔር ይመስገን። እንዴት ነህ አንተ? ስራ እንዴት ነበር? አሪፍ ነው። ጥሩ ነው። እሺ ያው ጓደኛዬ የምላት ረጅም ጊዜ ስነግረው የነበረው ጓደኛ እሷ ናት። አዎ ነው እንዴ? በዚህ እናውቃታለን ነው እንዴ? ስላወቅኩ ደስ ብሎኛል። ብዙ ጊዜ እዚህ ቤት ትንሽ ይደርሳል። ስለመጣሽ ደስ ብሎኛል። በጣም ወዳት ጓደኛዬ እንግዲህ ያው እሷ ናት። አሁን አንተንም ከቁርስ ከምናምን አሳርፋለች። እስከ ሳምንት እዚህ ቆይልሃለሁ አለች። በጣም
ቤዚ እረፍት እንደወጣች ነግራኝ ነው የመጣሁት እና እረፍቷን ጨርሳ እስክትገባ ድረስ እዚህ ነው የምቆየው ማለት ነው። በጣም ደስ ይላል። ደስ ብሎኛል። አመሰግናለሁ። እንግዲህ በቃ አረፍ ብለን እሺ ግባ። አሁንማ የሚያጫውተኝ ሰው አግኝቼ ሂድ ግባ። ባልሽ ደስ የሚል ሰው ይመስላል። አዎ በጣም ደስ የሚል ነው። አሁን እንደውም ስላላወቅሽው ነው ስትግባቢ በጣም ደስ የሚል ሰው ነው። አዎ አንዳንድ ሰው እኮ እንደዚህ አይተሽ ታውቂዋለሽ። አንቺን ራሱ እንደዚህ እየተንከባከበ ማኖር መቻሉ በጣም ደስ ይላል። አዎ እንዲህ ሆኜ እኔ ጥሎ የሚሄደኝ መስሎኝ ነበር። እውነት የድሮ ጓደኛችን መቋረጥ መስሎ ነበር፣ ግን እንደዛ አይደለም። በጣም ጥሩ ሰው ነው። ደስ ይላል። ይገርምሻል ሉትዬ፣ ቃልዬ ለኔ ማለት ሁሉ ነገር ነው። ከስራ ደክሞት እየመጣ ሳይሰለች ምግብ እያበሰለ እየተንከባከበኝ፣ ለሱ ምንም ነገር ቃላት ነው የሚያጥረኝ። በጣም ነው የምወደው፣ በጣም ነው የሚወደኝ። ታውቂ እንጃ እንዲሆን የራሱ ጥሎኝ አልሸሸም። ቀን ከቀን እየተጋ ከስራ እየመጣ እያበሰለ እያበላኝ እያጎረሰኝ ምን ማለት እንዳለብኝ እንጃ። አመሰግናለሁ ነው እኮ ዝም ብለሽ ነው ምን ብለሽ ነው ሚላና እድለኛ ነሽ በጣም በጣም ፈጣሪ ለኔ ባርኮኝ ይስጣ ሁሉ ነገር። በዚህ ጊዜ ማን ነው እንደዚህ አይነት በዚህ ሁኔታ ሆኜ ከኔ ጋር መዝለቅ የሚፈልግ ማን ይኖራል? ፈጣሪ ያውቃል። እንግዲህ ከሺው አንዱን መርጦ ስለሰጠኝ ፈጣሪን አመሰግናለሁ። እንግዲህ ስመት በል ተጫወቱ። እየሰማሽ ነው? ተጫወቱ። እሺ እድለኛ ነሽ በጣም ከሚባለው በላይ በጣም እድለኛ ነኝ። እረፍት እንደወጣችና ለአንድ ሳምንት አብሬያት እንደሆነ ስትነግረኝ እንዴት ደስ እንዳለኝ። ለዛ ነው በፍጥነት የመጣሽው። እንደዚህ አይነት አጋጣሚዎችን ማለፍ አያስፈልግም። አስበኸዋል? ቀንም ማታ አንተን እያየሁ እዚህ ስቆይ። እንኳን መጣሽ ከሚቆጭ እንኳን መጣሽ ደስ ብሎኛል። እኔም ደስ ብሎኛል። የት ሄዳ ነው? ተኝታ ነው? ትንሽ ደከመኝ ልራት ምናምን አለች። እኔ ግን ቃል በቃ እኔ ፊት ስላንተ ስታሞግስ ምናምን ስታወራ ደስ የሚል ስሜት የተሰማኛል። የቀናሽ ባልሆነ እንዴት አልካ? በጣም እኮ ነው እኔም በጣም ነው ወልሽ። በቃ አንዳንዴ መቼም በቤቷ መጥቼ ምንም አልላትም ብዬ ነው እንጂ አንዳንድ ንግግሮቿ ሆን ብላ እኔን ለማስቀናት እስኪመስል ድረስ መታገዝ ሰማሽ። ተኝታለች እንጂ እኮ አልሞተችም። ብትሞትማ በምን እድላችን። ምን አስቸኮለሽ? ሄሎ ዶክተር፣ ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴ ዶክተር፣
እውነትን ነው ዶክተር? ተገኘ? እመጣለሁ። እንዴ ይሄን እድል አግኝቼ ነው። እመጣለሁ ዶክተር። ነገ እመጣለሁ። ነገ አዎ፣ ለሱ እንደሚመጣ ማታ ነግረውና ነገ በጠዋቱ እመጣለሁ። እሺ ዶክተር። እሺ በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እሺ ጌታ ሆይ አሁን አይኖቼ ሊከፈት ነው። ቃልዬን ላስደስተው ነው። እንዴት ደስ ይላል። ልንገረው፣ ይህን ደስታ ልንገረው። አይ እጅ ሰርፕራይዝ አደርገዋለሁ። አይ አሁን አልነግረውም። ለስራ እንደሚሄድ በፍጥነት እንደጠሩኝ ነግርና ከዛ ስመለስ ሰርፕራይዝ አደርገዋለሁ። አምላኬ አመሰግናለሁ። ሄሩዬ በጣም ይቅርታ። እውነት ሳምንት ብዬ ድንገት ተደወለብኝ። እንደውም ቃልዬን ልጥራውና አንድ ላይ እነግራቸዋለሁ። ቃል እና እስኪ ምንድን ነገር አለ ወይ? ምንድን ነው? ና ምንድን ነው? አንዱ ይቻላል። አንድ ሳምንት ብያችሁ ነበር አይደል? እሱን ያው ድንገት ስራ ከሌላ ሀገር ተጠራውኝና እንደሚሄድ ልነግራችሁ ነው የጠራችሁ። ቶሎ ነው የምመለሰው። አንድ 3 ቀን ምናምን ቆይ ነው። እንደዚህ ማለት ነው። ያው ምን ላድርግ? እሺ ድንገተኛ ነው ብለው ተጠራው። ለስብሰባው ደግሞ እፈልጋለሁ በጣም ያው ትቻችሁ ማየት ፈልጌ አይደለም፣ ግን ቢሆንም እንዴ ጓደኛሽን ትተሽ ነው ሩትዬ በጣም እዝናለሁ። በጣም እውነት ደግሞ እንዳይከፋሽ። ያው ምን ላድርግ? እሺ እመጣለሁ እኮ እኔማ አንድ ሳምንት ስላልሽኝ እኮ አንድ ሳምንት እመጣለሁ ለማሳለፍ አስቤ ነበር የመጣሁት። እመጣለሁ እውነት እንዳይከፋሽ። 3 ቀን ብቻ ነው። አስቸኳይ ነገር ከሆነብሽ ችግር የለውም፣ በቃ ችግር የለውም። ቤትዬ እመጣለሁ። እሺ ያው ቃልዬ አንተም እንዳይከፋክ ቶሎ ብቻ ተመለሽ። እሺ 3 ቀን ብቻ ነው የሚቆየው፣ እንዳይከፋችሁ ምንም። አይ ከሄድሽማ ለእኛ ብለሽ ተጣርፈሽ አትመለሽ። ስራሽን በጨረስሽ ሰዓት መምጣት ትችያለሽ። እሺ በቃ እሺ። እዛ ደረስሽ እራሱ እደውልላችኋለሁ። እሺ አሳውቂ፣ እዛ ያለውን ነገር ቶሎ። እሺ በቃ እኔ ገብቼ ልዘገጃጅ አይደል? አዎ ምረዳሽ ነገር አለ? አይ እናንተ ተጫወቱ፣ እኔ ልሂድ። እሺ በቃ ተጫወቱ። ሄሎ ምን ነው ቃል በእግዚአብሔር ቤቱ ብቻዬን ሊበላኝ እኮ ነው። በጣም ቆየብኝ። የሄድከው አስፈቅጄ ለመምጣት ነው ብለኸኝ አይደል እንዴ? ታዲያ ለማስፈቀድ የሁሉ ሰዓት ያቆያል ወይስ? ቃልዬ እኔ በጣም ናፍቀኸኛል። በዛ ላይ ቤቱ ባዶ እንደሆነ ታውቃለህ። ማውራው ሰው እንኳን የለኝም። ቶሎ ና። አንተን ብዬ አይደል እንዴ የመጣሁት? ገና ለገና እሷ አይለችም ብላ አንተን መጥፋትህ ነው። እንደዚህ እያልክ አትደልለኝ። የምትወደኝ ከሆነ ቶሎ ና። እሺ እጠብቅሃለሁ። እኔም እወድሃለሁ። ቻው።
መጣው ብለህ በዛው የውሃ ሽታ ትሆናለህ እንዴ? ስራ እንኳን ለቀብኝ ምን ሳለቀብኝ እኔ እዚህ ብቻዬን አላሳዝንህም? እከስሻለሁ ይባል አሁን እኮ መጥቻለሁ። መጥቼልሻለሁ። ቃል ምን እያሰብክ ነው ታውቃለህ? በነፃነት እናንተ አብረን የምንኖርበት ጊዜ አሁን እኮ አብረን በነፃነት እንደሱ ለማለት አይደለም ቻል አይደለም ልክ እንደ ባልና ሚስት አንቺ ደግሞ ያወቅሽ አትቀና አሁን ይሄን ጊዜ ለምን በለለ ተራውሪ ነው ሳልፈው ያለን ጊዜ ተጠቅመሽ ይሄን እንደዚህ ነው ያቀርብሽ ሲፈልግ ወይ ነው ራስ በጣም ሽታ እዚህ ቤት ማንም የለም እንዴ? እዚህ ቤት ሩ ማንም የለም እንዴ? እዚህ ቤት እንዴ? ቤዚ መጣሽ እንዴ? ሄኒ ስጠራሽ ማንም የለም። እንዴት ነሽ? ደህና ነኝ። እንዴት ነሽ? ሰላም ነሽ? ደህና ነኝ። ከእንቅልፍሽ በጠበጥኩሽ እንዴ? አይ ኧረ ችግር የለውም አይደል? የት ሄዶ ነው? የለም እንዴ? ቃል የለም አልገባም። ስራ ወጥቶ አልተመለሰም። ትንሽ እኮ እረፍት ላድርግ ብዬ ከዛ ብቻሽን ነሽ? ቤት ውስጥ ብቻሽን ነሽ? አዎ ብቻዬን ነበርኩኝ። እንቅልፍ ወስዶኝ ነበር። ደበረሽ አይደል? ኧረ ችግር የለውም። እኔ ነኝ ያስደበርኩሽ። ስራ እንዴት ነበር ታዲያ? ስራ ቆንጆ ነበር። ያው ጨራርሽ መጣሁ።
አላስደበርኩሽም ብዬ ተስፋ አደርጋለሁ። እንግዲህ ኧረ በጭራሽ እንዴ! እኔማ ዛሬ እንደምትመጪ ባውቅ እኮ ምናምን ሰርቼ እጠብቅሽ ነበር። ያው ቃልም 11 ሰዓት ስለሆነ ከስራ የምመለሰው ብዬ ዞታ ተዘጋጀሁ። ኧረ ችግር የለውም ቤት አይደል እንዴ? ውሃ ብቻ ስጭኝ። ተባባለ። እኔ ገብቼ ልረፍ። ትቆያላችሁ መሰለኝ። እንዳልባቸው ቤቲ ኬትን አበይ ምን ያንቺ ፈላው የተባረከ እኔንም እንደዚህ ነው ቆሜ ያቃጠለኝ። ወይ ተቃጠልኩኝ። እንዲህ ነበር ያሳርባል። እኔ እናንተን አሜን ልቤን በሰጣሁት እንዲህ ነበር ያደረኩት። በቁሜ ነበር ያቀበራችሁ። በምላሹ እኔ ደግሞ ተቃጠልኩኝ። ሬሳችሁን ቀብራሉ። እናንተ በቁሜ በቀበራችሁ ቦታ ለስራ ነበር የሚሄድኩት። ለሕክምና ነበር የሄድኩት። የምወደው ሰርፕራይዝ አደረገ ነበር የሄድኩት። ግን ስመጣ በትርፉ ተማግጡብኝ ነበር ያየሁት። አምኜ ነበር ቤቴን ለቆላችሁ። እኔ መገባልኝ ሰው ነበርኩ። አታምንም ብላችሁ ስትጎረበሱ፣ ስትታቀፉ፣ ስትጫወቱብኝ ነበር። ታውቃላችሁ እሱ እኔ ግን እየተጫወትኩባችሁ ነው። ተበቅያችኋለሁ። ህልሜን አደርግልዋለሁ። አንቺ እሱ የሚወደው ምግብ ነው ብለሽ አንሰብስበሽ ስትሰሪ ተደብቄ እያየሁሽ ነበር።
ሄጄ ቀስ ብዬ እኔ ነኝ መልስ ጀመርኩት። ከዛ ለመበቀል ፈለኩ። እሱን ስታውቁ ነበር ብልግናችሁንና አሳፋሪ ስራ ከማድረጋችሁ ይልቅ እቺ ልጅ ምን ትለናለች ብላችሁ እንኳን ስለኔ ሌላ አንድም ነገር አላሰባችሁልኝም ነበር። እኔም አይኔ ጨለመውን በተጫወታችሁብኝ ልክ ተጫውቼባችኋለሁ።